ሰላም አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናል ተከታታይ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ኑ አታክልትና ጠጣ ይላችኋል። ይኸውላችሁ ማነው እንደኔ አታክልት ማጠጣት የሚወደው ደስ የሚለው? ማሻአላህ እዩት ሲያምር። ይኸውላችሁ እኔ በጣም ነው ደስ ብለኝ የምር። ይኸውላችሁ የሌለ ዛፍ የለም። በነገራችን ላይ ስሙን አላውቀውም ዛፉን ራሱ ማለት ነው። እዚህ አሁን ምን እንዲሁ አላውቅም። ይሄን ራሱ አላውቀውም። ማውቀው ኮባና የሆነ ኮባ ብቻ ነው የማውቀው ከዚህ ዛፍ ማለት ነው። እና ነው አብረን እናጠጣ አላችኋለሁ ውድ ቤተሰቦቼ። የሚያምርና ደስ የሚል ፋዎች አለን። ማሻአላህ አየሩ ደግሞ ደስ ይላል። ችግሩ ውሃው አያፈጥም። ወይ ውሃው ዛሬ በጣም አያፈጥም። ለምንድን ነው አላውቅም፣ ቀንሷል። እና ይኸውላችሁ ማሻአላህ ደስ የሚል አክተር ሀዋሻችን ባህር መስባህ አለ። ማሻአላህ በጣም ደስ ይላል። እዚህ ጋር ተመሳሳይ አታክልት ነው ያለው። ስሙን አላውቀውም። ያው ለዲኮር ብቻ ነው መሰል የሚያገለግለው ይሄ ነገር። ግን እዛ ጋር አለ እንትን እንዴት ስሙ ኮባና የሆነ ሪሃን ምናምን የሚባል ነገር አለ። እሱ ነው አሪፍ ጥቅም ላይ የሚውለው ማለት ነው። ይሄ ግን በስ ደስ ስለሚልና አክደር ስለሆነ ብቻ ነው ይላችኋል። ማሻአላህ በጣም ደስ ይላል። አየሩ ደግሞ ደስ ሲል፣ ውሃው ግን በጣም ቀንሷል። ለምን እንደው አላውቅም ዛሬ። እና ላይቭ ልገባ ነበር። ላይቭ ተምቆይ እስኪ ለቤተሰቦቼ ትንሽ ቪዲዮ ቀረጽ አድርጌ ልልቀቅ ብዬ ገባሁላችኋለሁ። ቤተሰብ ላይክ ሼር እያደረጋችሁ አበረታቱኝ። ዋይቱ በነገራችን ላይ በጣም ቀንሳለች ዛሬ። ለምን እንደሆነ አላውቅም። ለዛ አልነበረም ሰሞኑን በጣም ብዙ ነበር። አንዴ ነበር ጀረር አድርጎ የሚገለግለኝ። ይኸውላችሁ ይህን ይመስላል። በዛ ጋር ግን ቆንጆ ኮባ ምናምን አለ። እዩት። ኮባ የሚፈልግ ካለ በዛ አጋጣሚ እኔን ይደውልና ያናግረኝ ይላችኋል። ኮባ የሚፈልግ ካለ እኔ ይበለኝ፣ ቁጤን አስቀምጥላችኋለሁ። ከፈለጋችሁ መጥታችሁ ሰዱ ሳውዲ ያላችሁ እላችኋለሁ። ወላሂ እየተበላሸ እየተቆረጠ እየተጣለ ነው የሚጠቀመው እያጣ። ምክንያቱም እነሱ አያውቁትም ዝም ብሎ እንትን መሆኑን እንጂ ጥቅም ላይ መሆኑን አያውቁም። እኛ ግን እየሰራን እየበላንበት ነው አበሾቹ የምናውቀው ጥቅሙን እላችኋለሁ። እዩት። እዚህ ጋር ናዕናና ሀበቃ አለ ጥቅም ላይ የሚውል ማሻአላህ። ይሄ ግን ዝም ብሎ ዲኮር ነው። እዚህ ጋር ደግሞ ጭናዳም አሬቲ ከዲራ አንጥቼ ተክሌው ማለት ነው። ማሻአላህ ሲያምር ሽታው ደስ ሲለዩት። ጭናዳም አሬቲ ገና እንትን እያለ ነው። በነገራችን ላይ ገና 5 ቀን አልሆነውም ተተከልኩ። አሬቲ ደግሞ የነጭ እርግጠኛ ነኝ ያው ብዙዎች ታውቁታላችሁ ብዬ ተስፋለሁ። አሬቲ ዋሽኩት ይባላል ድሮ በሳል ወይም ሽንኩርት ተክዬ ባለፈ ይኸው ለምዶልኛል ይላችኋል። ኢንሻአላህ ናና ሀበቅ ደግሞ ይኸውላችሁ እዚህ ጋ ይኸውላችሁ ኮባዩ እዛ ጋ ነው። ቆይ አልደረስኩም፣ በሩቅ ነው የሚታየው። አሳያችኋለሁ። የሚፈልግ ካለ ሰውዲ ያለ ደግሞ ይደውልልኝ፣ ይንገረኝ። እኔ እፈልጋለሁ። ኮባ ይበለኝ፣
አላችሁበት እልክላችኋል። ያውን በነጻ አለ ክፍያ ይላችኋል። ባይሆን ተዲያቦ ትልኩልኛላችሁ ይላችኋል። ይህ ደግሞ ሪሃን ይባላል። ሪሃኑ ራይሃን ቁርአን ላይ ያለ ራሱ ሪሃን በጣም ይወዱታል አረቦች። እኛ ሀገር ግን ዘቃቅጤ ምናምን መሰለኝ የሚባለው እንደዛ ነገር ነው። ሽታው ወጥ ይሰራበታል። ወጥ ተሰርቶ ሲያበቃ በምንድን ነው ታስሮ ወጥ ላይ ከላይ ጣል ይደረጋል። በተለይ ምስር ወጥ ምናምን ላይ ማለት ነው። ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አለኝ። ይሄን ማለት ነው ሪሃን የሚባለው። ይሄ እንደ ዘቃቅቤ ነው ስራው። ሀገራችን ዘቃቅቤ የሚባል አለ፣ ቆንጆ የወጥ ሽታ የሚያመጣ ይኸውላችሁ። ወላሂ ሲያምር። አየሩ ደግሞ ዛሬ በጣም አሪፍ ነው፣ ቀዝቃዛ ነው። ይሄ ደግሞ ወርዳ ነው ግን ደረቀ። በፊት አሪፍ ነበር። ይሄ ደግሞ ፊርፊር ሮሚ ነው። እኔ ዘርቼው ይውት ያከለው ኧረ አይታይም። ቤቱን ራቀኝ አይታይም። በደንብ ይቺ ዛፍ ማለት ነው። እኔ ነኝ የዘራው አያተከልኳባለሁ ማለት የዘራሁት ፍሬው። ከዛ በቅሎ አደገ ማሻአላህ። ውሃ በየጊዜው ስለሚጠጣ እዚህ ጋር ደግሞ ሮዝሜሪ ይላችኋል። የፀጉር ማሳደጊያ አለን። የሌለን የለም። እኛ ጋር ሁሉም ነገር አለ፣ የሌለ የለም። ይሄ ወርዳ ነው ያቸው። እነዚህ ወርዳዎች ግን ቆንጆ ናቸው፣ አልደረቁም። ይሄ ግን ደርቋል። እዚህ ጋር ቀይ ነጭ ወርድ ነበር። ያኔ ነጭ ማለት ነው እንዴት ነው መሰላችሁ? ብቻ ወርድ ነበር እንደዚህ በሌላ አይነት። እዛ ጋርም አለ። ያላችሁ ወይ ይህም አለ። ራይሃን ሪሃን ይባላል። በቁርአን ላይ ያለ ማሻአላ። ሽታው አሪፍ ነው። አረቦች በጣም ይወዱታል። በጤስታ ነው የሚያሸቱት። እኛ ጋር ይቹ አስኩቱ እንደሚባለው ማሻአላ። በዚህ ያለው ግን ደረቅ ያለ ነው። ቦታው ይለያል መሰለኝ። እንግዲህ አዛም ጋር ያለው ይሄም አንድ አይነት ነው አታክልቱ። ግን ይሄ ለምን እንደው አላውቅም። አክተር ሆኗል። እንዴ ነው አስፈር አይ አይዋቸው ወርድ ያስታምር ወርድ ኃይላ ሁላችሁ በዚህ መልኩ ነው አታክልት ማጠጣት ደስ የሚለኝ። አረንጓዴ ነገር ወዲያው በነገራችን ላይ ያው የሚጠላ ባይኖርም አረንጓዴ ነገር ደስ ይለኛል። እዚህ ጋር መስባህም አለን፣ ተፈለግን ገብተን እንዋኛለን ይላችኋል። ይሁት እዛ ጋም ዛፍ አይነት አለን። አሁን ኮባውን ላሳያችሁ ማለት ነው። ቪዲዮውን ተረዝምብኝ። ውሃውን ዝብቶውና ኮባውን ላሳያችሁ። እዚህ ጋር ወርድ ያለ እያችሁ የተለያየ አይነት። እዚህ ጋር ሪሃን ወራይሃን። እዚህ ጋር ደግሞ ስሙን አላውቀውም። ባህር ዛፍ ይሁን ምን ይሁን ብቻ አላውቅም። ምን እንዲሁ እይት እንደዚህ ያላለ። አሁን ይሄ ቅርብ ጊዜ ነበር የተካሉት፣ ግን የት እንደደረሰ ማሻአላ። ይሄም ጋር እዚህ ጋር ምን እንደሆነ አላውቅም። ምን እንደው አላውቀውም። ይሄ ግን ኮባ ነው ጨርሶ አይነቱ ሁሉ ኮባ ነው። እየተቆረጠ እየተጣለ እያደገ ማለት ነው። እዩት። ይሄ አሁን ተተልትሎታል፣ አተልትሎ አለቀ። ሳምንት ሲመጡ ቆርጠ ይጠሩታል። ይሄ ደግሞ ፓፓያ መሰለኝ፣ ግን አፍርቷል። እዩት። ፓፓያ ይሁን ምን ይሁን ብቻ አላሁ አለም። ቅጠሉ ያጉሎ ቅጠል ይመስላል። እዩት ኮባው የት እንደደረሰው ላይ ዘፍዝፏል። አሁን ይሄንን በየቀኑ ሲመጡ እየቆረጡ ይጥሉታል። ሲያሳዝን። እዩት። ንፋሱ ተለተለው።
ይህ ከታች ውሃ እናጠጣዋለን። ይህን እዩት ይመስለው የኮባ ጉዲ። ያው እኛ አበሾች አንዳንድ ቀን ሐሙስ ሐሙስ እሰራለሁ ዳቦ በኮባ እንበላለን ይላችኋል። እዩት ማሻአላህ አክበር። እዚጋ ደግሞ መስባህ አለን። እዩት ይሄው ቅጠል ምን እንደው አላውቅም። ሞሪንጋ መሰለኝ ግን ሽታ የለውም እንደ ሞሪንጋ። ሰውየውን እንጠይቀዋለን እያሉ ይረሱታል የተከለውን ማለት ነው። ሞሪንጋ ከሆነ በጣም አሪፍ ነው፣ ጥቅም አለው። እዚጋም ጽድ መሰለኝ ደግሞ ጽድ ይባላል ሀገራችን አይደል? አዎ እሱ ነው ሽታው ራሱ። ቢስሚላ አይጣፍጥም ወላሂ። እዚጋ ደግሞ እንትን ጭናዳም ያለፈ ተፊኪ ሲጣፍጥ ጭናዳም ሲጣፍጥ። እዚጋ ደግሞ ባህር አለን መስባህ መስባህ ማሻአላህ ይላችሁ። ይህ ሲያምር የምር ሂዱ ሂዱ አይልም። ብዙ ቁጭ ብላችሁ ብቻ ተፈረጁ ነው የሚለው። ይኸውላችሁ ይመስላል ውድ ቤተሰቦቼ። ላይክ ሼር እያደረጋችሁ አበረታቱኝ። ቪዲዮ እንዳይረዝም ከበረታቱ ደግሞ በጣም ከልብ አመሰግናለሁ ውድ ቤተሰቦቼ። ይኸውላችሁ ኳስም አለ ከፈለግን መጫወት እንችላለን ይላችኋል። ይኸውላችሁ ይህን ይመስላል የዛሬ ቪዲዮአችን። ተወደዳችሁ ሼር ላይክ ማድረጋችሁን አትርሱ። ስለምትከታተሉ ስለምታበረታቱኝ ከልብ አመሰግናለሁ። ይህን አሁኑልኝ። ባይ ባይ። Mm-hmm.